በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ኅዳር 20 በዚች ቀን ቅዱስ አባት አንያኖስ አረፈ። እርሱም ለወንጌላዊ ማርቆስ ሁለተኛ የሆነ የእስክንድርያ አገር ሊቀ ጳጳስ ነው። የዚች ቅዱስ ወላጆቹ አረማውያን ናቸው። እርሱም ጫማ ሰፊ ነበር። ቅዱስ ወንጌላዊ ማርቆስ ወደ እስክንድርያ አገር መጀመሪያ በገባ ጊዜ እግሩን ተደናቅፎ ጫማውን ተቆረጠ። እንዲሰፋለትም ወደ ጫማ ሰፊው አንያኖስ ዘንድ ሄደና ጫማውን ሰጠው። መስፋትን በጀመረ ጊዜ መስፊያውን ጣቱን ወጋው። በዮናንያን ቋንቋ አታኦስ አለ። ትርጓሜው አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም እግዚአብሔር ስም ሲጠራ በሰማ ጊዜ ደስ ብሎት የክብር ባለቤት ክርስቶስን አመሰገነው። ከዚያ በኋላ አፈር አንስቶ በምራቁ ጭቃ አድርጎ በአንያኖስ ጣት ላይ አደረገውና በዚያን ጊዜ አዳነው። አንያኖስም ከዚህ ድንቅ ምልክት የተነሳ አደነቀ። ቅዱስ ማርቆስም ወደ ቤት ወሰደው። ስለ ስራውም ስለ አምልኮቱ የመጣውን ከወዴት ቦታ እንደሆነ ጠየቀው። ቅዱስ ማርቆስም ከብሉያትና ከአዲሳት መጻሕፍት የአንድ እግዚአብሔር የለውና ስለ ዓለም ሁሉ ድኅነት የወለ እግዚአብሔር ሰው መሆን መከራ መስቀል ተቀብሎ ስለ መሞቱ ስለ ትንሣኤውና ስለ ዕርገቱ ዳግመኛም ለፍርድ ስለመምጣቱ ይነግረው ጀመር። አንያኖስም ልቡ ብሩህ ሆኖ በክብር ባለቤት በጌታ በኢየሱስ ክርስቶስ አምኖ ከቤተሰቡ ጋር በሆድ ተጠመቀ። የመንፈስ ቅዱስ ጸጋ በላያቸው ወረደ። አዘውትሮ በመጠመድ የሐዋርያው ቅዱስ ማርቆስን ትምህርት የሚሰማ ሆነ። የቤተ ክርስቲያን ሕጓንና ሥርዓቷን ተማረ። ቅዱስ ማርቆስ ወደ ሌሎች ሀገሮች ሂዶ ለማስተማር በፈለገ ጊዜ እጆቹን በአንያኖስ ላይ ጭኖ በግብፅ ሀገር ለወገኖቹ ወንጌል ይሰብክ ዘንድ ሊቀ ጵጵስና ሾመው። እርሱም ብዙ አስተምሮ አጠመቃቸው፣ በቀናች ሃይማኖትም አጸናቸው። ቤቱም ቤተ ክርስቲያን አደረጋት። እርሷም በስተ ምዕራብ በእስክንድርያ ከተማ ውጭ ያለች ዛሬ ሰማዕት ቅዱስ ሰርጊስ ቤተ ክርስቲያን ሆና የታወቀች ናት። ይህ የተመሰገነ አባት አንያኖስም በወንጌላዊ ማርቆስ ወንበር 12 ዓመት ኖረ። እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት የማርያም በረከት ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሰራዊት አለቃ የነበረ የሰማዕት ቅዱስ ቴዎድሮስ ቤተክርስቲያን የከበረችበት ነው። ለእግዚአብሔር ምስጋና ይሁን፣ በረከቱ ትድረሰን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዕዳይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉን ኃይላዊ ፈለጥ እያሳሰበች እግር የማቀል ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።